ሰላም ጤና ይስጥልኝ። አውደ መረጃ ነው። ሰበር አሁን የደረሰንን እጅግ አስደንጋጭ መረጃ አለ። የጠቅላይ ሚኒስትሩ አማካሪና የስምረት ፓርቲ ሊቀመንበር አቶ ጌታቸው ረዳ በህወሓት ከፍተኛ አመራሮች ላይ እጅግ ጠንካራና አስደንጋጭ ትችት ሰንዝረዋል። የሞኝነት በሽታ ሰለባዎች ሲሉ የገለጿቸው እነማንን ነው? በኤርትራና በሱዳን በኩል የተፈጠረ አዲስ የጦርነት ቅንጅት አለ ብለዋል። እንዲሁም ፕሬዚዳንት ዶናልድ ትራምፕ ከደቂቃዎች በፊት ከኦቫል ኦፊስ ሆነው መላው ዓለምን ያስደነገጠ መግለጫ ሰጥተዋል። ኢራን ወድማለች የሚል ይዘት ያለውና በቁጥሮች የታጀበው የትራምፕ ንግግር ዓለምን ጉድ አሰኝቷል። እንዲሁም መጨረሻ ላይ ስለ ዓለም ዋንጫው የሰጡት ያልተጠበቀ መልስስ ምንድነው? ዝርዝሩን አሁን እናያለን። መረጃውን ለሌሎች እንዲደርስ አሁኑኑ ቪዲዮውን ላይክ በማድረግ ጀምሩ። እንዲሁም ቻናሉን ሰብስክራይብ ካላደረጋችሁ ቻናሉን ሰብስክራይብ ያድርጉ። ዛሀበሻ ይፋ ባደረገው የድምጽ መረጃ መሰረት የህወሓት ማዕከላዊ ኮሚቴ አባል የሆኑት አቶ አዲስ ዓለም ባሌማ ለዲያስፖራ ማህበረሰብ በሰጡት መግለጫ ትግራይ ከፖለቲካዊ መገለል ወጥታለች ብለዋል። ይባስ ብሎም ከኤርትራ መንግስት ከሀገር ውስጥ ታጣቂዎችና ከውጭ ኃይሎች ጋር ወታደራዊ ግንኙነት መፈጠሩን በኩራት ተናግረዋል። አልፎ ተርፎም የሱዳን መንግስት ወደቦቹንና የሎጂስቲክ መስመሮቹን ለቡድኑ ክፍት ማድረጉን ገልጸዋል። ይህ መረጃ አቶ ጌታቸው ረዳን ክፉኛ አስቆጥቷል። ልብ በሉ፣ አቶ ጌታቸው ረዳ ይህንን እንቅስቃሴ አደገኛ፣ ኃላፊነት የጎደለውና ግልጽ የፖለቲካ ትንኮሳ ሲሉ ጠርተውታል። እንደ አቶ ጌታቸው ገለጻ የድሮዎቹ የህወሓት መሪዎች ከጦርነት ሌላ ቋንቋ አይገባቸውም። የፖለቲካ አለመረጋጋት ሲገጥማቸው ሁል ጊዜ ወደ ጦርነት ድባብ ይመለሳሉ ሲሉ ወቅሷቸዋል። አቶ ጌታቸው አክለውም እነዚህ መሪዎች አሁንም በከፋ የሞኝነት በሽታ እየተሰቃዩ መሆናቸውን በተግባር እያረጋገጡ ነው ሲል ክፉኛ ዘልፏቸዋል። አቶ ጌታቸው ረዳ አስገራሚ ማስጠንቀቂያም ሰጥተዋል። ወደ ጦርነት መመለስ ትግራይን አይገነባም፣ ይልቁንም ክልሏን የሙት ቀጠና ያደርጋታል ብለዋል። የፕሪቶሪያው ስምምነት ጥይት አቁሞ እስረኞችን አስፈትቶ አቶ አዲስ ዓለምንም ጨምሮ ማለታቸው ነው መሰረታዊ አገልግሎቶችን አስጀምሮ ባለበት ሰዓት ዳግም የጦርነት ታሪክ ማውራት ነውረኝነት መሆኑን ገልጸዋል። ያፈናቀሉን ሰዎች ጉዳይና ሌሎች ችግሮች መፈታት ያለባቸው በህገ መንግስቱና በስምምነቱ ማዕቀፍ ብቻ እንደሆነም አሳስበዋል። ወደ ቀጣዩ ዜና ስንሄድ እንግዲህ ፕሬዚዳንት ትራምፕ በመግለጫቸው አሜሪካ በኢራን ላይ ያስመዘግበችው ወታደራዊ ስኬት በዝርዝር አቅርበዋል። እንደ ፕሬዚዳንቱ ገለጻ ከሆነ የኢራን የድሮን ማምረቻ ፋብሪካዎች 82 በመቶ ገደማ እንዲሁም የሚሳኤል ማምረቻዎቻቸው 90 በመቶ ገደማ ወድመዋል ሲሉ ትራምፕ ተናግረዋል። በርካታ ሚሳኤሎቻቸው ከጥቅም ውጪ ሆነዋል። የተፈጠረው ነገር እጅግ አስገራሚ ነው ብለዋል። ይህ የኢራን ወታደራዊ ክንድ ሙሉ በሙሉ መንኮታኮቱን የማይሳይ መረጃ ነው ተብሏል። ልብ በሉ፣ የሚገርመው ነገር ጦርነቱ ባለበት ሁኔታ የአሜሪካ ኢኮኖሚ የደረሰበትን ደረጃ ነው። ትራምፕ እንዳሉት አንዳንዶች ጦርነት ብለው በሚጠሩት ሁኔታ ውስጥ ብንሆንም ዛሬ የአክሲዮን ገበያችን ወይም ስቶክ ማርኬት አዲስ የእድገት ጣሪያ ላይ ደርሷል ብለዋል። ከኢራን ጋር ያለው ጦርነት ሲያበቃ በአሜሪካ የነዳጅ ዋጋ በከፍተኛ ሁኔታ እንደሚቀንስም ፕሬዝዳንቱ ቃል ገብተዋል። በመግለጫቸው ማጠቃለያ ላይ ትራምፕ ዓለምን ያስገረመ አስተያየት ሰጥተዋል። በመጪው ክረምት በሰሜን አሜሪካ በሚካሄደው የፊፋ የዓለም ዋንጫ ላይ የኢራን ብሔራዊ ቡድን መሳተፉን በተመለከተ ተጠይቀው ምንም አይነት የፖለቲካ ጫና እንደማያደርጉና ምንም ችግር የለብኝም አሞኬ ሲሉ መናገራቸው ተዘግቧል። ይህም ትራምፕ ከኢራን ሕዝብና ስፖርት ጋር ሳይሆን ከገዢው አካል ጋር ብቻ ጦርነት ላይ መሆናቸውን ያሳያል ተብሏል። ተመልካቾቻችን አቶ ጌታቸው ረዳ የህወሓት አመራሮች በሞኝነት በሽታ የተያዙ ማለታቸው በሁለቱ ወገኖች መካከል ያለውን መቃቃር የት ያደርሰዋል? በትግራይ ዳግም የጦርነት ደመና እያጠላ ነው ወይስ ይህ የፖለቲካ ፍጆታ ብቻ ነው? አቶ አዲስ ዓለም ባሌማ ስለ ኤርትራና ሱዳን የተናገሩትስ ምን ያህል እውነት ሊሆን ይችላል? አሁኑኑ ኮሜንት ላይ ሐሳባችሁን አስፍሩልን። ቪዲዮውን ላይክ ያላደረጋችሁ ካላችሁ አሁኑኑ ላይክ አድርጉ። አውደ መረጃን ሰብስክራይብ በማድረግ የፈጣንና ያልተሰሙ መረጃዎች ተጠቃሚ ይሁኑ። በሌላ ሰበር መረጃ እስከምንገናኝ ሰላም ቆዩልን። መልካም ጊዜ